እየመጣሁ ነው ቤተሰቦች። እኔ ልነግራችሁ አልችልም። በጣም ነው ደስ ያለኝ ከቃላት በላይ። እኔ እንጃ አላ ማጠብቁት ነገር ድንገት ሲነገራችሁ ሰርፕራይዝ ነው ትወስድ እና በጣም ነው ደስ ያለኝ። በጣም ምንድን ነው እያላችሁ ሊሆን ይችላል። ምንድን ነው እንደዚህ ያስደሰተህ ልትሉ ትችላላችሁ። ግን እኔ በጣም ደስ ብሎኛል። በመጀመሪያ ከምላችሁ በላይ እኔ እንጃ ያልጠበቁት ነገር ነው የሆነው። ወይም ደግሞ አላሰብኩትም እንደዚህ ይሆናልን ብዬ አላሰብኩኝም እና በጣም ጓጉቻለሁ። ያው እኔም አላምንም ብያለሁ ስላችሁ ያው እስከማይ ድረስ አላምንም ብያለሁ። ግን ያው በስልክ ተደውሎ ተነግሮኛል። በስልኩ ብቻ በጣም አስደስቶኛል። እና ምንድን ነው ካላችሁኝ ሩታ ድጋሚ ሁለተኛ ልጅ አርግዛለች። በጣም ነው ደስ ያለኝ። በጣም እሱም የአብርሽ ነው ከሌላ አይደለም ከማንም አይደለም። የአብርሽ የራሱ ከራሱ ሁለተኛ ልጅ ተረግዟል። ፋሚሊ እንግዲህ ሉሌም ሳያድግ ሌላ ደግሞ እስማሙል ከደስታ እንቆሰዋለን ነው የዓመትና ቤተሰቦች ሩታ ሁለተኛ ልጅ አርግዛለች። በጣም ነው ደስ ያለኝ ከምላችሁ በላይ በጣም ደስ ብሎኛል። እና እሷም እየመጣች ነው እና የሆነ ፕራንክም መሰለኝ የሆነ ነገር መሰለኝ እርግጠኛ አይደለሁም። ግን ያው ውጤቱን ካሳየችኝ ያው እርግጠኛ ሆናለሁ። ምክንያቱም አሁን ያለችው ሐኪም ቤት ነች። ሐኪም ቤት ውጤት እያለች ነው እና ውጤቱን ይዛ መምጣቷን አይቀርም። አብርሽም ደውዬለታለሁ። አብርሽም ይመጣል። ያው በጣም ደስ ይለዋል አብርሽም፣ ምክንያቱም የራሱ ልጅ ነው ሁለተኛ ልጅ እግዚአብሔር ነው ልጅ የሚሰጠው እና በጣም ደስ ይለዋል ብዬ አስባለሁ። እኔ እንደዚህ ደስ ካለኝ አባቱ ደግሞ በጣም ደስ ይለዋል። በጣም ከመላችሁ በላይ እና በጣም ደስ ብሎኛል። እኔ እንጃ ዛሬ የደስታችን ቀን ነው ቤተሰቦች፣ የእኛ ፋሚሊዎች፣ የእኛን ደስታ የምትፈልጉ ሁላችሁ 4 خطوات للوصول إلى وجهتك من خلال تطبيق أوبر الخطوة የእኛ ፋሚሊዎች፣ የእኛን ደስታ የምትፈልጉ ሁላችሁ ዛሬ የደስታችን ቀን ነው። ከልዑሌ ሌላ አንድ ግን ሴት ቢሆን ሞር ሴት ብትሆን አሪፍ ነው። ወንድ ስለተወለደ ሴት ደግሞ ብትሆን ሞር አሪፍ ይመስለኛል። እና እኔ እንጃ እንደ ራሴ ግምት ምናልባት ሜይ ቢ እነሱ የሚፈልጉትን አላውቅም፣ ሩታም አብርሽም የሚፈልጉትን አላውቅም። ግን ሴት ደግሞ ብትሆን በጣም አሪፍ ነገር ነው ብዬ አስባለሁ እንደ ራሴ። ግን ወንድም ከሆነ ችግር የለውም፣ የእግዚአብሔር ስጦታ ነው፣ ኖርማል ነገር ነው። እና ዋናው ግን መረገዙ ነው፣ ልጅ ነው። እና በጣም ደስ ብሎኛል። በጣም ምን ልበላችሁ፣ እኔ ስሰማ አላመንኩኝም ነበር ስላችሁ። ከዚህ በፊትም እነዚህ ነገሮች ተነስተዋል፣ ግን ይሆናል እውነት አልመሰለኝም። ዛሬ ግን በስልክ ደውላ አርግዣለሁ ስትለኝ በጣም ነው ደስ ያለኝ። ኦቨር ማለት ነው። በጣም ደስ ብሎኛል። እርቲ እንዴት ነው? አማን እንዴት ነው? የሆነ ነገር ፊቷ ላይ ይታይ ነገር አለ፣ የሆነ ነገርማ አለ። እና ሁሉ ሰላም? እኔማ ይኸውልሽ ካሜራ ደቅኜ ደስታዬን እያካፈልኩ ነበር የመጣሽው እና ደስታዬ አሁንም ደስታ ነው ወይስ ሌላ ነገር? አሁንም ደስታ ነው። ደስታ በደስታ ነው። አርግዝሻልን ወይስ አላረግሽም? መጀመሪያ ሰላም እበላቸው። ሰላም ባያቸው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምስራች ይዤላችሁ መጥቻለሁ። ሰሞኑን ደስታ በደስታ ነው ያለ ነው። የባል ደስታ አለ፣ ሌላ የድል ደስታ አለ። አሁን ደግሞ ሌላ ደስታ ተጨማሪ፣ ደስታ በደስታ ድርብ ደስታ ላይ ነን እና ቤተሰቦች ያው ቅድም እያልኳችሁ ነበር፣ ካላየሁ አላምንም ብያለሁ። ማየት ደግሞ እፈልጋለሁ። ውጤት ይዤ እመጣለሁ ብለሽኛል። ይዘሽ እንደመጣሽ እመጣለሁ ብያለሁ። አሁን ቤት ነበርኩኝ። ከዛ ያው ውጤቱን ለማሳየት አይዞህ ልብህ አይምታ የእኔ ወንድም፣ ላሳየህ አይደል? ያው ወይኔ እኔ አላምንም። በጣም ደስ ብሎኛል። በጣም እግዚአብሔር በጣም ደስ ያለኝ የምር። በስመ አብ ወልድ ቤተሰቦች እንግዲህ ሁለተኛ ልጅ እናሳያቸው ለነሱ ሁለተኛ ልጅ አብራ የምር ይቻላል። በደንብ ይችላል። እዚህ ጋር ያስታውቃል።
ብዬ አስባለሁ። እግዚአብሔር በጣም ደስ ይላል። እኔ እስካሁን ልቤ እየመታ የምር ምክንያቱም ልጅ ነው ልጅ ደግሞ በጣም ትልቅ ነገር ነው እና በጣም ደስ ይላል። ሩታዬም እንኳን ደስ አለሽ። አባወሮም እየመጣ ነው እንግዲህ አባወሮም በጣም ደስ እንደሚለው አይ አልነገርኩትም እና ብቻ ነው ያልኩት እፈልጋለሁ እና ነው ያልኩት። እሱም እየመጣ ነው እንግዲህ አባወሮም ሁለተኛ ልጅ ተደግሞልሃል እና እግዚአብሔር ሰጥቷል። በጣም ደስ እንደሚል አልጠራጠርም። እኔ በበኩሌ በጣም ደስ ብሎኛል በጣም እና እኔ እንጃ ሩታዬ ቃላት አጣሁ ለአንቺ እና በጣም አከብርሻለሁ። አሁንም ቢሆን ክበሪ። የወንድሜን ልጅ እንደዚህ ብቻ ያው እዚች ጋር መናገር አልችልም፣ ግን የምር በጣም ግንኙነት በጣም ደስ ብሎኛል። በጣም ደስ ብሎኛል። እንግዲህ ቤተሰቦች እናንተም ደስታ ናችሁ። ምክንያቱም ሁላችሁም ሩታ ውሸቷን ነው ሩታ አላረገዘችም እያላችሁ ነበር። ለእኔም በውስጥ መስመር መታችሁ ጠይቅልን እውነታውን ይነገረን እያላችሁ ነበር። ያው እንግዲህ እውነታውን ከመረጃው ጋር ተይዞ ሁለተኛ ልጅ ተወልዶ ተረግዞ ስህተት ነው ተረግዞ እና ቤተሰቦች በጣም እግዚአብሔር በጣም ደስ ያለኝ እኔ እንጃ አላውቅም ደስታዬ እጥፍ እየሆነ ምክንያቱም በዓልን ከእሷ ጋር አሪፍ ቆይታ ነው ያሳለፍኩት፣ ደስ የሚል ጊዜ። እንዲሁም ጌሙም ደግሞ አሸነፋ። በዛውም ምናልባት የሆነ ሰዓት ላይ ገብቼ ነበር ላይቭ ላይ ካያችሁ፣ ጌሙም ደግሞ አሸነፋ። እንደዛ በቃ ደስ ነው ያለኝ። ከደስታ ደስታ ነው እየሆን ያለ ነው እና ግን ጌሙን በማሸነፍሽ ምን ተሰምቶሻል? በጣም ነው ደስ ያለኝ። ምክንያቱም አንዳንድ ሰው እንትን ይልሃል ምንም በቃ ነገር አትችልም ምናምን ብሎ ይገምትሃል እና እንደምችልም እና የኔም ፋሚሊዎች እንደሚችሉ ጭምር ነው ያሳዩት እና በዛ በጣም ነው የተደሰትኩት፣ በጣም ነው የኮራሁት። ደግሞ ጥያቄው ከእነሱ ነበር እየመጣው እንጫወት ምናምን ኦኬ እምቢ ብላቸው ፈርታ ነው ምናምን አይ በጣም እንትን ብሎ ነበር፣ ግን በድል የተጠናገሩ ገባሁበት በድል በዝረራ ዘረሽ የታሻቸውና አብርሽ ረቀትብሽ ያው እንግዲህ ብራዘር አባት ደስ ይለዋል፣ አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለም ምን ትችላለሽ አንቺ? ሩታ ሲጀመር ትችላለች። ብራዘር ወንድሜ በጣም ደስ ብሎኛል። የምር ቃላት የለኝም እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦች አሳይተናል። አንተም ወንድም አለም በጣም ደስ ብሎኛል። የምር በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አለ ሩታ። እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው፣ ግልጽ ነው። لستك تنزف مرة ثانية؟ غير الخبراء اللثة. بارادونتكس غسول اللثة يستهدف 3 مرات أكثر بكتيريا البلاك حول اللثة ويساعد على منع تراكم البكتيريا. بارادونتكس መቼ ነው ማለት ያውና ያው ስሙን ማንበብ የሌላ ሰው ምናምን እንዳይመስል እሺ። የጠራኸኝ ለምን ነበር? የጠራሁህማ ግልጽ እኮ ነው አብርሽ። ምክንያቱም እስከ ዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ፣ እኔም እርግጠኛ አልሆንኩኝም ነበር። ይህንን ነገር ይዛ መጣች። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው። ደስታ ነው።
አሁን ይህ ወረቀቱ ይህ መረጃ ትክክል ስለመሆኑ በምን እርግጠኛ ነህ? ማለት በምን እርግጠኛ ነህ? ከዚህ በላይ እስከማውቀው ነው። በቃ ሌላ ነገር ያለ አይመስልም። አለ ከዚህ ውጭ ማረጋገጫ? ወይ እስከዛሬ ድረስ ለምን ብራዘር እና ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽም ነበር? አሁን ዛሬ ለማምጣት ለምን ፈለግሽ? እሱ የራሴ ፍላጎትና እንትን ነበረኝ። ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? ነብረን ይህ እንኳ አንድ ጊዜ ያልገባ ነገር አለ። ሳምንት ሆነ አይደል ውጤቱን ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ ጥያቄ የፈጠረብኝን ነገር መጠየቅ አለብኝ አይደለ? ትችላለህ። ያለውን ነገር ትክክለኛውን ነገር ልትነግረኝ እፈልጋለሁ። ትችላለህ። የነበርኩበት ሁኔታ ከእነሱ ጋር ልግባባ አልቻልኩም ነበር በሰዓቱ። ምንም ሊያግባባን አልቻለም። ምንም በቃ ሲጀመር ማለት እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ምንም ያና እሷ ስፔሻሊ እህትህ ውዜ እኔን ያናገረችበት ወይ ምንም ትክክል ስላልነበረ በሰዓቱ በጣም ተናድጄ ነበር። በጣም እንዴ በቃ የማይሆን ነገር እንዳደረግኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጅ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ፣ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይ እና በዚህ ልክ ተናግራ በዛ ልክ እንደዛ ሆና እንዴት ነው ይሄን ነገር ተቀብዬ አክሰፕት አድርጌ እሺ ብዬ ለምን እኔ ያኔ ብራዘር ነው አብሮሽ ሄደው አይደለ? እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወተን ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘውን ፈቃደኛ አልሆንሽ ማለት ነገሮች እኮ ሁልጊዜ አይመቻቹም። ሁልጊዜ ነገሮች ይመቻቻሉ፣ ሁልጊዜ ነገሮች ምቹ ናቸው ማለት አትችልም። ሁላችሁም የራሳችሁ ጉዳይ እንዳለባችሁ ሁሉ እኔም የራሴ ጉዳይ አለብኝ። ለእኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይገለጽ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት በፌክ ነበር? አዎ እንደዛ እያሰራሽ ቀኑን ማየት ይችላለህ። ሳምንት ሙሉ እንዳላሰራሁኝ ዛሬውኑ የተመረመርኩት ዛሬውኑ ውጤት ይዤ የመጣሁት። ቀኑን ማየት ትችላለህ፣ ዓመተ ምሕረቱን ማየት ትችላለህ፣ ኢቭን ስሜን በደንብ ማየት ትችላለህ። ሩታዬ በቃ ወደ ውሳኔ ስንገባ እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። አሁን እዚሁ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። እኔ በዚህ ልክ ነው ተማምኜ። ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። ኖርማል ነው። ምናልባት ይሄ ወረቀት ፌክ ነው ብለህ የምታስብ ከሆነ ሌላ ቦታ ሄደን እንትን እንበል አይሻልም? እኮ አሁን የሁሉ ነገር ለእኔ መንገሩ የሁሉ ነገር ለእኔ ማውራቱ አሁን አዲስ ነገር ለመፍጠር መሞክሩ አሁን ለምን አስፈለገሽ? ለምን አስፈለገ ይህን ነገር ለእኔ መንገሩ? እሺ እንዴት መሰለህ፣ መጀመሪያ ይፋም ማወቅ ይፈልግ ነበረ በነገሮች ማለት አሁን ከወንድሜ ጋር ከእህቴ ጋር ያለውን ነገር ተይና እኔና አንቺ በቃ ላይ ካለ አይደለ ከዛ በፊት ያሳለፍናቸው ነገሮች አሉ። ከይፋም ጋር በጣም ቅርብ ነን። ያንን ነገር አስበሽ የሄቶ